ነገር ወዲያ ልባት አብጅተ ካላረፍክ ደጄ እንዳትረግጥ አባቴም ብለህ እንዳትጠራኝ አልበዛም እንዴ? ከዛሬ ነገ ልጅነት ሲያልፍ ልብ ትገዛለን ብለን ዝም አልን። አንተ ጭራሽ እሰይ የተባልክ ይመስል አድሮ ቃሪያ ተርሞ ጥጃ ትሆናለህ። ለዘራችን የሌለው መልከስከስ ከየት አመጣው? ሌላው ይቅር በስራ ቦታ ያለህበት ደረጃ ቀላል ነው እንዴ? እንዴት ለራስ አክብሮት አይኖርህም? በቃ ውስጤ በአባቴ ተቀየመ። ከወላጆቼ ቤት ቀረሁ። ጓደኞቼ እኔ ላይ ፈረዱ። ሲጀመር ተው ብለው ሲመክሩኝ አልሰማቸውምና ፍርድና ግሳጼያቸውን የሚገፋ ውሳኔ አልነበረኝም። እንዲያውም የቅርብ የምላቸው ጓደኞቼ ቀስ በቀስ ከእኔ ራቁ። የሚስቴ ስሞታ ሰልችቷቸው መሆን አለበት ጉዳዩን የሰሙ ሁሉ እኔ ላይ ፈረዱ። ገና የሚሰሙት ሁሉ እኔ ላይ ይፈርዳሉ አውቃለሁ። እኔ ራሴ በየቀኑ በየሰዓቱ ከምተነፍሰው አየር እኩል ጸጸት ከቦኝ እውላለሁ አድራለሁ። አዎ እኔ ራሴን እወቅሳለሁ። በዚህ ሁሉ ወቃሽ